እኮ እንዳደገኛ ቤት ስጠራኝ እኮ ቆንጆ ምሳ አዘጋጅተህ እኮ ነው የምመስለው። በቃ አንተ ምንም የወደ ነገር አይሆንልህም ማለት ይኸውልህ ያሬዶ ወሬም ያን ነገርም ደስ የሚለው እኮ እየተበላ ሲሆን ነው። ወይኔ በእናትህ አሁን እሺ በቃ ችግር የለውም ይኸውልህ ውጪ ቆንጆ ነገር ጋብዤ እንመጣለን። እና እሺ እንውጣ በቃ። ቆይ እሺ አስጨርሰኛ መጀመሪያ አስጨርሰኝ እንጂ። ይኸውልህ ጆሮዬንም ቀልቤንም ሰብሰብ አድርጌ እንድሰማ ለምን እየበላን አናውራ? እኮ እንበላለን ብዙም እኮ አንቆይም። እናንተ ኮሬ ከጀመርን ነው ጨለማ ነው የሚለያየን። ይሄኔ እኮ እስካሁን አውርተን ጨርሰን ነበር። አንዴ ድርቅ ካልክ አትመለስም። እሺ ቀጥል ወሬ። ቺኳ የታሸገ ብርጭቆ ስጦታ መጣችልኝ። ብዙ ናቸው። ቆይ በምን ለያችኋለሁ? ይኸውልህ ሁሉም ለጥቅም እንደሚፈልጉኝ ሳውቅ በየተራ አባረርኳቸው። ታዲያ የትኛዋ ነች ስጦታ ያመጣችሁ? ያቺ ነቻ ባለፈው አብረን የተዋወቅናት። አቤት ፍጥነት! ቆይ አንተ ያወራቸውን በሙሉ አፍቅረህ ትችላለህ? ይኸውልህ ለማግባት ያለኝን ፍላጎት ታውቃለህ። በዛ ላይ ደግሞ እነማዘር እየጨቀጨቁኝ ነው። እነሱን ወግ ማድረግ ለማሳየት ብለህ ሲኦል መግባት አለብህ? ትዳር ሲኦል ነው እንዴ? ሲኦልንም ቢሆን እኮ አይቶ የመጣ የለም ያሬዶ። ባይሆን መሞከር ነው አይከፋም። በሊውል ራስን ችለህ አውራሽ፣ እኔ ላይ እንዳትጠቀሙብኝ። አሁን ወሬን ጀምሬያለሁ፣ አስጨርሰኝ። እሺ እኔ እኮ አሁን ብርጭቆ ብቻ እኮ ነው ይዛ የመጣችሁ፣ ሌላ ምንም ነገር እኮ አላመጣችሁ። ፖፖም አምጥታለች። አዎ ፖፖና ብርጭቆ አምጥታለች እኮ። አስበዋል? ፖፖና ብርጭቆ አምጥታ ቴሌቪዥን፣ ቤት፣ መኪና ተካፍላ ልትሄድ። ናኒ ብሎ ጨዋለች። አረ ናኒ ጨዋ ልጅ ነች። ይኸውልህ እንደ ሌሎች ሴቶች አይደለችም እኮ ናኒ በጣም ጨዋ ልጅ ናት። ይኸውልህ የወደፊት ህልሟ በጣም ሃይማኖተኛ ስለሆነች እንደውም እኔን በተክሊል ልታገባኝ ነው የምትፈልገው። ያሬዶ እንዴት አድርጋ ብትሰጥ ነው ግን ያመንካት? ለነገሩ ተው፣ ናኒዎች ባልጋ ጨዋታ ላይ አይታሙ። ቁም ነገር ሳወራ ማለት ነው ቁም ነገረኛ ሆነ አውራኝ። የኔ እኮ ቤቱንም መኪናውንም የኔ ነው ብለሃታል። አዎ እንዴ ግማሽ አካል እኮ ናት። እንዴት ዋሻታለሁ? አይ ናኒ የሥራሽን ይስጥሽ። ይሄኔ በሜኑ አጫውታ ነው። ሜኑ ስትል በፖዚሽን እሱማ አይገርም። ታውቂላ አንደኛ ነች እኮ ሲጀመር። እኔ መች ዋሸው? እኔ ብሆን ማለት ነው እንደ ሞት ሰው ተንጋላ ነበር የምትሰጠኝ። ያንጋልና በእናትህ አንተ